አሁን ይመጣል እንወጣለን እሺ እቴ አለምንሽም እመኝኝ ይመጣል ሐኪም ቤት እንሄዳለን ልሞት ነው እንዴ አንቺ የምን ሞት ነው እንጃ ከበደኝ የሆነ ነገር ፍን እያደረገኝ ነው ተጨንቀሽ እኮ ነው እስኪ ተረጋጊ በኋላ አምጣልሽ ምንም አልፈልግም ከዚህ መውጣት ብቻ ነው እንወጣለን እቴ አስወጣሻለሁ አስወጪኛ ዛሬ እዚህ ካደርኩኝ እሞታለሁ አትሞቺም ሀና አታስጨንቂኝ እኔም ጨንቆኝ እኮ ነው እህቴ እንደሞች ታውቂያለሽ አይደል እንጃ አላውቅም ሀኒ አውቀሽ ነው ታውቂያለሽ ናቲ ስለምትወጁ ነው አውቆ የተጫወተው በፍጹም አልዋሸንም ስለዋሸማን የጠፋው እንዴ ለምን ያዋሻል አባታችንን ገንዘብ ጠይቀውት ይሆናል ናቲ እንደዚህ ያደርግም አየሽ አሁንም ናቲን ታምኛለሽ ያመንኩት እኮ እኛን ከዛ አስቀያሚ ሰውዬ ስላለቀቀን ነው እኮ ከሱ ወስዶ ሊሸጠን ነው ራሱን ለምን ላደርግ ያጋለጣል ለእኛ ብሎ እኮ ነው አይመስለኝም እኛ ማንም አይፈልገንም ስንት ቀን ጫካ ውስጥ አውሬ ሊያስበሉን ነበር እንዴ ማን መጣልን እኮ ከዛ ስወጣን ናቲ እኮ ነው እኮ እኛም ቢወደን እንደገና እዚህ እስር ቤት ለእኛ ብሎ እኮ ነው ማለት ድጋሚ እንዳይወስዱን እኮ ነው ማን ነው የሚወስደን እኛ ማንም አይፈልገንም እኔ እፈልግሻለሁ በቃ የሆነ ዘዴ ፈልጌ አስወጣሻለሁ እሺ ሳልሞት አስወጪኝ ናቲ አንተ ምንድነው እንደዚህ መሰወር ሁሌ ነው ብቻ ፈላጊኝ ማለት ነው እና አንቺን ፈልገሽ አገኘኝ ነው ታዲያ እንደዛ ነው እንጂ ይሄ ጥሩ መሻሻል ነው ይኸውልሽ ጥሎብኝ የሰው ምክር ሰማሁ ማን መከረ በመከራ ከመመከር ብዬ ራሴን በምሳሌ አነጋገር መከርኩት ወይ የድሮ ሰው በአባባል በምሳሌ አነጋገር በፈሊጣ አነጋገር ምናምን ነው ሀገር የሚያውቀው እሺ እርሶ በየትኛው ቀን ነው አይ ቅናት እንኳን የለብኝም የትኛው ተረትና ምሳሌ አቃና እኔን እንኳን ያቀናኝ ሴት ልጅ ጥላናት ስትርቃት ትከተላለች የሚለው አባባል ስትቀባጥር ትሸሻለች ዋው አየሽ ገብቶሻል ማለት ነው ያን ያህልማ ደነዝ አይደለም አንቺ አልሽ ምኑ የጠፋችሁ ልጅ ተገኘች የጠፋችሁ አይ አንዳንዴ ሌላ ቆንጆ ትመጣለች ብዬ ማለት ቆይ ነገሮችን እየረሳሽ ነው ወይስ ሆነ ብለሽ እያምታታሽ ነው ያለሽ አቤት አይ የሆነ የምታምጣችሁ ነገርማ አለ ላስከትል ፈልግ ይሆናል የት ድረስ እስኪ ደክምህ መንገድ እንኳን አውድ ለዚህ ነው ተከተይኝ እንጂ አልከተልም ብለህ የተረትከው ቆይ የጠየኩሽ ላለመመለስ ነው አይደል እንደዚህ የምታዞሪ አዙረህብኝ መሰለኝ አራዘው ይዙርብሽ አየህ የድሮ ሰው እርግማንና ምርቃት እንደዚህ ነው እሺ ዘንድሮስ ማን ነበር የጠፋብሽ ልታፋልገኝ ነው ምናልባት ካገኘሁት እኮ አንተ ሜዳ መቅረትክ ነው ኧረ አንቺ የምትፈልጊውን ሰው አግኝ እንጂ የኔ ዳው ገብስ አልተገኘም ማን ነው ቆይ ምን የጠፋብሽ አውቆ ይጠፋን ቆይ አውቆ ነው የጠፋ እንደዛ መሰለኝ ይሁን እንግዲህ አላመንከኝም አንቺ ልጅ ግን የሆነ ሚስጥር ነገር ያለሽ ይመስለኛል ከራስሽ ነው የምትሸሽው ወይ ደግሞ የምትደብቂው ነገር አለ አንዳንዴ አይ ጥሩ ና እስኪያችን ቡና እንጠጣ ይሻላል ምን ነው አልፈለግክም አይ እንደዛ ሳይሆን አለ አይደል ወይ አንተ ደግሞ አትደብረኝ ናን ግን ትብቃ ቆይ ዳጊ ግን አደጋ ውስጥ እየገባል መሰለሽ ለምን እንደዛ አልክ የተነገረውን ነገር በቃ የተባለውን ነገር እኮ ጭራሽ እየሰማን እኮ አይደለም ቸል ማለት ግን በጣም ዋጋ ያስከፍላል ስለዚህ ልጆቹ ጥሩ ቦታ ከሆኑ ለምን ላክስትዩ አንነግራት እንዴት እናስረዳታለን ነው ችግሩ በዛ ላይ ደግሞ ለጌታቸው አለመናገሯ በምን እርግጠኛ እንሆናለን እሱም አለለክ በቃ አስጠንቅቀን እንንገራታ የሆነ ቦታ መታየታቸውና ደህና መሆናቸውን መንገር እንችላለን በቃ ካልሆነ ዳጊ ይምጣና እሱ ቀስ ብሎ ያስረዳታል እዚህ መምጣታቸውን እኮ ካወቀች ልምጣ ማለቷ እኮ አይቀርም ብትመጣ እኮ ችግር የለውም እዚህ ብትሆን ደግሞ ለኛ ጥሩ ነው ማለት ምኑ ነው ጥሩ ስጋት አይኖርብንማ ሰውየው ድንገት እንኳን ቢመጣ አንቺ ጋር አደጋ አይፈጥርብን እሱም ጥሩ ነው በጣም እንጂ ናት ያሰበው ነገር በጣም አሪፍ ነው ጌታቸው ሲስማማሉ ወይ ነው ወዶ ነው ይኸውልሽ ልጆቹን የሚያገኝ ከሆነ ጋሽ ጌታቸው ማለት ነው ከናቲ ጎን መቆም አይቀርም ሞት የተባለው ውሸት እንደነበር ሲሰማ ደግሞ አረሱ ጣጣ የለውም ይኸውልሽ ብሩክ እሱን ሊገለው እንደነበርና ናቲ ለሱ ብሎ እንደሞተ ሲገባው የዛኔ ይረዳናል ችግር የለም እነ ሳሪን ከፍርድ ያውቃል መዳፍ ምንም ጉዳት ሳይደርስባቸው መጠበቁ ራሱ ዋስትና ነው አዎ የዛኔማ ወዶም ሆነ በግዱ ማለት ነው ከናቲ ጎን መሰለፉ አይቀርም እንደዛ ይሆናል ብለን ተስፋ እናደርጋለን ወይ ናቲ እና እኔ ልሂድ እሺ አዎ አብሮኝ ነው እሺ እናገኛቸዋለን እነ ሳሪ ጋር ይወሰዱሽ ነው የሚለው ማን ናቸው ይመጣሉ
አብራችሁ ሂዱና ያሉበት ቦታ ሴቭ እንደሆነ እንዲረዱ አድርጉ ነው የሚለው። እንዴ ከኛ ይልቅ ቆይ እሱ ቢሄድ አይሻልም እንዴ? ሮባ እናቴ ይሄ አይጠፋው። ግን የሚባል ነገር የለም። በልና አሁን ሂድ። እሺ ምርጫው እጅ ላይ ነው። ማናቸው? የት ናቸው? እኔ ተናገርኩኝ እኮ። መልካሙ አህያዋን አምጣት። ቆይ ምን ሊያደርጉ ነው? ቀላል ነው። ያው እንደባለፈው ትሸከማለች፣ ታደርሳለች። አይሻልም? ማለት ትንሽ ቪዲዮን ቀርጽና እንደመጀመሪያው። አረ በእግዚአብሔር በቃ እሺ ጋሽ ጌታቸው ተንበርክከ ትለምነኛለህ ብዬ ነበር አይደል? እሺ ቆይ ምን ላድርግ? እሺ በጣም ቀላል። ፍርድ ያውቃል ጋር ደውል። ስልካቸው ማለት አድራሻቸውን። ምርጫው አንተ ነው። ያው ከፈለክ ከአህያዋ ጋር ስትጫወት ትንሽ ቪዲዮ ቀርጽህና። እሺ ቆይ ላስታውስ። ቆይ ጎበስ። አየህ ይሄ ወጣትነት ተስፋ አለው። በዚህ እድሜ ከአህያ ነገ ታድጋለህ፣ ታገባለህ፣ ትወልዳለህ። ይሄ ቪዲዮ ሰው ጋር ቢደርስ አስበዋል? እሺ በቃ ደውላለሁ። እሺ የታሉ? ቆይ አይመጡም እንዴ? አንቺ እስቲ ታገስ። ምን ይጥድፋል? እኔማ ምን ያስቸኩለኛል? ለነገሩ አንቺ አለሽልኝ አይደል? ኧረ እባክህ። ምን ነው? ቆይ አንቺም ከኔ ጋር ስትሆኚ ያስደስትሽም እንዴ? ማለት ይኸውልሽ እኔ አንቺ አጠገቤ ቆንሽ ምንም ነገር ነው የማያምር። እንተው እባክህ። አልቀረብህ። ምን ነው? ቆይ አላመንሽኝም እንዴ? ኧረ አምናለሁ። ለምን አላምንም? አይ ማለቴ ተጠራጠርሽ ብዬ እኮ። ብጠራጠርስ ምን አመጣለሁ? እንዴት ማለት? እንጃ ማንን ማመን እንዳለብኝ ግራ ገብቶኛል። እና ቆይ እንደዛ እንደው ምን ማድረግ አለብኝ? ምን ታደርጋለህ? አድርግልኝ ያልሽኝን ነገር በሙሉ። ለምሳሌ ትብቃ። ቆይ ከኔ ጋር አይደል እያወራሽ ያለሽ? አዎ አቶ ሮቤል። እሺ ትዬ ትብቃ። ተው እንጂ። አልተውም እንዴ? አላምንም ብለሽ እኮ አረፍሽው። አላልኩም አልሽ እንጂ ምን ታምታቻለሽ? እሺ አምናለሁ። ሄሎ። አዎ ቆመናል። እሺ ይሻላል። እሺ ቻው። በቃ መሄድ አለብን። ይሻላል ብዬሽ ነበር እኮ። ይሁን እንሂድ። ምን ነው? ቆይ ትንሽ አንጨቃጨቅም? የምን ጭቅጭቅ አለ አይደል? አላምንህም እመኚኝ ምናምን እየተባባለ እንደዚህ ማይሻልም? አረ ከፈለግሽ እኮ በክሊፕ አለኝ። እስቲ እባክህ። ቆይ ፍጠን ሮባ። እንዴ አይሻልም? ፈጣን ባቡር። አንነጋገርም፣ ጨዋታው ይቅርብኝ፣ ቁጭ በይ ከጎኔ፣ የዓይን ራብ አለብኝ፣ ፍቅርሽ በረታብኝ፣ ተጨነቀ ሆዴ። ውይ ተንሸራተትክ፣ ትንሽ ወረድክ። ኧረ እወጣለሁ። የኔ ቆንጆ የኔ ሸጋ፣ ቁጭ ብለን እናውጋ፣ የኔ ቆንጆ የኔ ነሽ ወይ፣ ልምጣ ልጠብቅሽ ወይ? አጠብቀኝ ነው የኔ ቆንጆ። አንዬ ሁሉም ነገር ይስተካከላል። እሺ ሀና፣ እሺ በይ እንጂ። ከዚህ መውጣት ነው የምፈልገው እኔ። ትወጣላችሁ እኮ ሀኒ፣ ትንሽ ጊዜ ብቻ። ቆይ መቼ ነው ያ ትንሽ ጊዜ? በቅርቡ ማለት ሰሞኑን። ናቲ፣ እኔ ፈርቻለሁ። ከዚህ እንውጣ። እንውጣለን አለ እኮ ሀኒ። እኛ ከዚህ መውጣት የምንችለው ነገሮች ሲረጋጉ ብቻ ነው እኮ። መቼ? እመኝኝ፣ ሁሉም ነገር ይሆናል። ደግሞ በቅርቡ ሁሉም ነገር አስረዳሻለሁ። አሁን እዚህ ድረስ የመጣሁት አንቺ እንድታምኚኝ ነው። ከዚህ ወጥተን ድጋሚ ከያዙን አይለቁንም። አዎ አይለቋችሁም ሀኒ። ነገሮች በጣም ከባድ ነው የሚሆኑባችሁ። ደግሞ ጋሽም ይመጣሉ፣ አክስትሽ ይመጡና ወደ ቤታችሁ ትገባላችሁ። መቼ? ነገርንሽ እኮ ሀና፣ እንደ ህፃን አታለቃቅሽ። በቃ እሺ፣ አለቅሳለሁ። ከዚህ ካልወጣሁ አለቅሳለሁ። ሀኒ አታስቸግሬ እንጂ። እሺ፣ አሁን ውጭውን ማየት ፈልጋለሁ። እሺ ጥሩ። ነገሮቹን ላጣራና ወጥተን እንመጣለን። ወጥተህ ትቀራለህ። መጣሁ ብለህ በዛው ልጥፋ። አልጠፋም። ነገር ግን ሀኒ አጉል ነገሮችን ተዳፍረን ራሳችን አደጋ ላይ እንዳንጥል። ቆይ ለእኛ ብሎ አደጋ ላይ ወደቅ? ለምን? ያገቱ ሰዎች ድንገት ቢያገኙት ይገሉታል። ቆይ እንዲሞት ትፈልጊያለሽ እንዴ? አይ አልፈልግም እኮ። ስለዚህ እሺ በይና። እሺ ጎበዝ ልጅ። ጠንካራ አልነበርሽ እንዴ? አንተ አብረን ካለ ያጠነክራለሁ። እዛ ነገሮችን ማስተካከል አለብኝ። የጀመረው ነገር ቶሎ ይጨርስና ያስወጣናል። ዛሬ ግን ጥለህን አትሄድማ፣ አብረን ትሆናለህ። ሀና፣ አዎ ከኛ ጋር ታድራለህ። ጥለህን አትሄድማ። እሺ በል። ይኸውልሽ ሀና፣ ዛሬም ብቻ ከኛ ጋር ሁንና እስከፈለከው ቀን ምንም ሳያስቸግር ቆያለሁ። በቃ እሺ እቆያለሁ። እውነት? አዎ። አመሰግናለሁ ናቲ። አየህ፣ ሁሉንም ነገር ለኛ ብለህ እንደምታደርግ አምኛለሁ። እስካሁን አላመንሽኝም ነበር? አዎ። ቆይ እዛ ድረስ መጥቼ ለምን አስለቀቅኳችሁ? እንጃ፣ ምናልባት ያባየኝ ገንዘብ። ሀና፣ ቆይ ምን እያልሽ ነው? ታያት ሳሪ፣ እሷ ልክ ናት።
እኔ ራሴን አደጋ ላይ ጥዬ የምፋለመው የአባቴን ገዳይ ለማግኘት ነው። የአባቴን ገዳይ? አዎ፣ አባቴን ገድሎ እኔን ብቻ ያስቀሩኝ እጆች እናንተንም ሲቀጥፉ ማየት ስላልፈለግኩ ነው ይህ ሁሉም ነገር ያደረግኩት። የአባትህ ገዳይ ደግሞ ከኛ ጋር ምን ያገናኘዋል? እሱን ለማወቅ እኮ ነው ካፋችሁ አስጥዬ እዚህ ያመጣኋችሁ። ሁሉንም ነገር አስረድቼሻለሁ። አሁን የገባኝ መሰለኝ። በጣም ጥሩ። ዋናው መግባባታችን ነው። ካስከፋው ይቅርታ ናቲ። ከፈለግ ሂድ በቃ። ችግር የለውም፣ እዚሁ ቆያለሁ።